ከትናንት በፊት በነበረው የምሽት ውይይት ማለት ነው እፎይና ሁሱ በተነጋገሩበት ላይ ብዙ ሙስሊሞች አሁን እፎይ እጅ አለው እግር አለው እያለ በጠየቀበት ሁኔታ ሌሎች ኡስታዞች ደግሞ ሁሱ ይህንን ሊወክል አይችልም፣ እኛ እንደዚህ አይነት አምላክ አናመልክም፣ ስለዚህ ሁሱ እስልምናን አይወክልም እያሉ ነበር። ለምንድን ነው እንደዛ ያሉበት ምክንያት ነገር ይችላል? ኦኬ እንደዚህ አዙሪ ልጠይቅ። ኦርቶዶክስ ነህ አይደለ? ደብረ ሊባኖስ ኢየሱስ አማላጅ ነው የሚለው መምህር ይወክልሃል? አይወክለኝም። ለምንድን ነው አይወክልህ? የጠየኩን መልስልኝና ገብቶሃል? የጠየኩን መልስልኝ። ለምሳሌ በሚዲያ ላይ ፕሮቴስታንት አፖሎጂስቶች አሉ፣ ማለትም ጴንጤ ተከራካሪዎች አሉ አይደለ? ታውቃቸዋለህ ብዬ አስባለሁ። ከነሱ መካከል አንዱ ኤርሚያስ አበባ ነው። ኢየሱስ አማላጅ ነው ይላል፣ ለማኝ ነው፣ ይጠይቃል። አማላጅ ማለት እንግዲህ የሚጠይቅ ማለት ነው፣ የሚለምን ማለት ነው፣ ማለደ ነው። ሶ ያ አካል አንተን ይወክልሃል ወይ ብዬ በጠይቅህ አይወክለኝም፣ ሌላ ቤተ እምነት ነው፣ ሌላ ቴዎሎጂ ነው የሚከተለው ምናምን ብለህ ልትናገር ትችላለህ። እሱ ብቻ ሳይሆን ሙሉ ተከታዮቹ የእሱ ሙሉ ተከታዮች የአንተን ትምህርት አያምኑ። አንተ የምትከተላቸው ደግሞ ሌላ ቤተ እምነት ውስጥ ያለው መምህር አንተን ሊወክል አይችልም። ስለዚህ ሁሱ ያስተማረው ያን ቀን በዲቤቱ ላይም የመለሰው ምላሽ በአጠቃላይ እስላሚክ የሆነ አስተምሮ ብቻ ነው። እኛ ከእስልምና አንጻር እንዴት እንደምንረዳ ቁርአን ያስተማረውን፣ ሐዲስ ያስተማረውን፣ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በጣም ብዙ ቦታ በሐዲሳቸው ያስተማሩትን ቀደምት ሰለፎቻችን አበዎቹ በአንተ ቋንቋ ልንገርህ ሰለፎች እንላቸዋለን። እነሱ እኛ ሰለፎች እንላቸዋለን። ሰለፎች ያስተማሩትን አስተምሮ በትክክል ገለጸ። ጌታ አምላካችን እጅ አለው የሚል ትምህርት አለ። እጅ ሲባል ግን ፍጥረታዊ ገለጻ ምናምን፣ ይሄ በውስጡ አጥንት ያለው፣ ደም ያለው፣ ስጋ ያለው፣ ጅማት ያለው፣ 5 ጣት ምናምን መዳፍ ያለው ምናምን ብለን አንረዳም። ይሄ ፍጥረታዊ ገለጻ ስለሆነ ግን ጌታ አምላክ በክብሩ ለክብሩ በሚመጥን መልኩ እጅ ተብሎ የተገለጸ መለኮታዊ አካል እንደዚህ ነው የማይባል። ከዚህ ጋር ይመሳሰላል ከዛ ጋር ይመሳሰላል ሳንል መለኮታዊነቱን ብቻ አምነን ሳናመሳሰል ሳናቀራርብ ተምሲል ተሽቢህ ውስጥ ሳናስገባ እሱ በተናገረው መልኩ እንቀበላለን። ይህ የእስልምና አስተምህሮ ነው፣ ልክ ቅዱስ አትናቴዎስም እንዳለው ማለት ነው። ስለዚህ ያን ትምህርት ደግሞ የማይቀበሉ ሰዎች አሉ፣ በእስልምናችን ሙስሊም ነን ብለው ራሳቸውን የሚጠሩ ነገር ግን ይህንን ትክክለኛ ትምህርት የማይቀበሉ ሰዎች በሚዲያ ላይ አሉ። የእነሱን ሰዎች ንግግር ነው አንተ የሰማኸው እንጂ የትክክለኛ ሙስሊሞችን ንግግር አይደለም። ስለዚህ ሙስሊም ራሱ ሆኖ ትክክለኛ አስተምሮ የማይቀበሉ ሰዎች አሉ፣ የተሳሳቱ ሰዎች አሉ። ስለዚህ የነዛ ሰዎች ትምህርት ነው እንጂ ሁሱ ያስተማረው ሙሉ በሙሉ የሰለፎችን የቁርአንና የሐዲስ አስተምሮ ነው።